ጎርፍ በሁለት ይከፈል ነበር። ወንድዋና ሴትዋ ጎርፍ ይባል ነበር። በቀበና ወንዝ ብቻ ሴትዋ ጎርፍ መጣች ከተባለ ኩሽና ነው የምትገባው። ደር ብላ ሄዳ የኩሽናውን በሙሉ ቃጥዳ ቤቱን አፍርሳ ትሄዳለች። ወንዴው ደግሞ ከመጣ ከተማውን አጠገርጎ ይሄዳል። ትላንትና አልነበረም የነበረው? አልነበረም ወይ? ዛሬ እኮ ቀበና እኮ የምድር ገነት ተባለ እኮ። ብሶት 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 ብሶት። የህንድ ሬዲዮ ጣቢያ እንደዛ ነው። ጎርፍ ይላል፣ መሬት መንቀጥቀጥ ይላል፣ ሙቀት ይላል። እንደዚህ አይነት ጣቢያ አቁም። ያየነውን ነገር እናያለን፣ የምንሰራውን ስራ እንሰራለን። ክብርት ከንቲባ አዳነች ምን አለች? ከብዙ ውጣ ውረድ ውስጥ ነው የለፍነው። አይሰራም እያሉን ነው ሀገር የለወጥ ነው። ስድብን ችለን ተቋቁመን፣ ሌብነትን ችለን ተቋቁመን፣ በቀበና ወንዝ የፈረሰውን ቤት፣ በቀበና ወንዝ የሞቱትን ሰዎች የነበረው ሽታ ግማት እስኪ እናውራ። ትላንትና ቀበና ዋሸው ወይ? እስኪ ዋሸው እናውራ። እስኪ ድንቅ ስራዎቹንም እናውራ። ይህን እኮ የምናደርገው ከጦርነት ጋር ነው። በዚህ ግብፅ፣ በዚህ ሻቢያ፣ በዚህ ጁንታ፣ በዚህ ሸኔ፣ በዚህ ፋኖ፣ በዚህ አማጽ፣ ይሄ ሁሉ የረበሸን እኮ የተሰራ ያለው። አንዳንዴ አንቁ። ይሄ ሁሉ እኮ የሚሆነው ከብዙ መሽገሮች ጋር ነው። እስር የተተበተቡትን እኮ አታውቋቸውም እናንተ። የቀበናን ታሪክ ያየ የቀበናን ታሪክ ያወቀ ኢትዮጵያ የት እንደምትደርስን ለማወቅ ምንም አይቸገርም። ምንም የምናቅ ሰዎች እናውቃለን። በቀበና ወንዝ ሰው ሞቷል፣ ተቀብሯል፣ ቤት ፈርሷል። ዛሬ ቀበና ገነት ሆና ስናይ ሌላን ማንሰራበት ምክንያት ምንም የለም። ጥሩ ነገሮችን እንዳናወራ በየቡና ቤቱ እንደዚህ አገሪቷ እኮ እንደዚህ ሆና እኮ እንዲሁ። እስኪ ጥሩ ነገር አውሩ በለዋቸው። ደግሞ አያወሩም። እልህ ውስጥ የገቡ ጽንፈኞች ናቸው።